ክብረ ዓለምም እንግዲህ ይሄንን እድል ስላመቻቹልን በጣም እናመሰግናለን። እዚህ ውስጥ ያለው ሁሉም ወጣት የእናንተን የሚመለከት ነው፣ የእናንተን ቢሮን የሚመለከት ነው። የአዲስ አበባ ወጣቶችና ስፖርት ቢሮ በወጣቱም ዘርፍ በስፖርቱም ዘርፍ ላይ ያለውን እንቅስቃሴ ብዙ በማገዝ ነው። አሁን የትኛውም እዚህ ውስጥ ያለ ኢንፍሉዌንስ ማንኛውም እኛ እዚህ ጋር ያለነው አለን፣ እዚህ የሌላ የሆነውም አለን። የትኛውም ሀገርን የሚጠቅመውም ሆነ በአጠቃላይ የሆኑ ስራዎችን መስራት ካሰብን ከዚህ ሜሞራንደም ኦፍ አንደርስታንዲንግ ስምምነት በኋላ ሁሉም ሄዶ ቢሮ በቀጥታ አቶ ክብረ ዓለምንም አቶ አሰግደውንም የሚያገኝበት ኦፕን የሆነ ኤሪያ ነው የተከፈተው። ይህንን ፕሮጀክት በዋናነት በበላይነት ባቢ ወይም ደግሞ ዮሐንስ ሲመራው ነበረ። እዛ ቲም ውስጥም ደግሞ እኔም ሙልነ እንደዚሁም ቤላ ስፖርት ከዚህ ባለፈም ምን ያህልና ብሩክ ዚቲ በዋናነት ይሄን ነገር መሆን አለበት። እያንዳንዱ የምንሰራው ነገር ከመንግስትም እውቅና ማግኘት አለበት፣ ከመንግስትም ድጋፍ ማግኘት መቻል አለብን። በቀጥታኛ ለምናዘጋጀው ኢቨንቶች የትኛውም የሶሻል ሚዲያ ላይ ኢቨንት በምታዘጋጁበት ሰዓት ወጣቱንና ስፖርቱን የተመለከተ ነገር ከሆነ በቀጥታ የተመቻቸው። ስለዚህ ሶሻል ሚዲያ ኢንፍሉዌንሰሩን በጤና ቡድን ኦልሞስት አደራጅተናል። የመጨረሻ ሰርቲፊኬት የመውሰድ ሂደት ብቻ ነው የቀረን በጤና ቡድን በስፖርቱ ዘርፍ ማለት ነው። የተለያዩ ስፖርታዊ ኢቨንቶችን የምናዘጋጅ ይሆናል። እኛ እዚህ ጋር ከተጠቀስነው ብቻ ሳይሆን እዚህ ውስጥ ያላችሁት ሌሎቻቸውም ኢንፍሉዌንሰሮች በቀጥታ የትኛውንም አይነት ስፖርታዊ ኢቨንቶችን ሰላማዊ ለሀገርም የሚጠቅም የሚያዝናኑ ፕሮግራሞችን ማዘጋጀት ከታሰበ በዚህ ብቻ ሊሚትድ ሳይሆን ሁሉም ሰው ከዚህ ስምምነት በኋላ የአዲስ አበባ ወጣቶችና ስፖርት ቢሮ በመሄድ በቀጥታ የድጋፍ ደብዳቤዎችን በማግኘት ማዘጋጀት የሚቻልበት የተለያዩ የተሰሩ ፓርኮች አሉ። ፓርኮች ላይ ትልልቅ ኢቨንቶችን ማዘጋጀት እየፈለጉ እንዴት ነው አክሰሱን ማግኘት የምንችለው? ወይም ደግሞ ሜዳዎች አሉ፣ ከስፖርት ጋር የተያያዙ ሜዳዎች ላይ እንዴት ነው አክሰሱን ማግኘት የምንችለው ብሎ መጨነቅ ከአሁን በኋላ አይኖርም ማለት ነው። ይሄ ስምምነት ይሄ ቢሮ ምን ያህል ለወጣቱ ለስፖርቱ ቤተሰብ ምን ያህል ቅርብ እንደሆነ ያሳየበት ትልልቅ ስራዎች ይኖራሉ። እኛ በግላችን ሁላችንም ተሳትፈንበት እዚህ ውስጥ ያለነው አብዛኞቻችን ተቀራርበን ስራዎችን የምንሰራ ነን። ስፖርታዊ ውድድሮችን ለማዘጋጀት ዝግጅቶችን ጨርሰናል። የቲክቶከሮች ቡድንም ደግሞ ዋንጫ ሁሉ እስከ መብላት የደረሰ የቲክቶከር ቲም ነው ያለው። ይህንን ቲም በትክክል ፎርማል በሆነው ቡድን አሁን ህጉም የሚፈቅደው በጤና ቡድን የማደራጀት ስለሆነ የጤና ቡድኖችም ተደራጅተው በሀገር ውስጥም ከሀገር ውጭም የስፖርታዊ ውድድሮችን የሚያደርጉበትን ሂደት ከዚህ በኋላ የምንቀጥል ይሆናል። ይሄ እንደ መግባቢያ ስምምነት የተለያዩ የመድረክ ስራዎች ይዘጋጃሉ፣ የፓናል ዲስከሽኖች ይዘጋጃሉ።